ጤና ይስጥልን። ዛሬ የምናየው ኤሪያ ኦፍ ኤ ሰርክል ኤሪያ ኦፍ ኤ ሰርክልን በሃይ ስኩል ላይ ኤሪያ ኢዝ ኢኳል ቱ ፓይ አር ስኩዌርድ ተምረናል። ይህንን አሁን ፍላጎታችን ከሬክታንግል ማግኘት ነው። ኤሪያ ኦፍ ኤ ትሪያንግል ኢዝ ኢኳል ቱ ቤዝ ታይምስ ሃይት ነው። ቤዙ ፓይ አር እንዲሆን ነው የምናደርገው። ሃይቱ አር አት ኤንድ ፓይ አር ስኩዌርድ መሆኑን ነው የምናሳየው። ስለዚህ አንድ ፖይንት እንወስዳለን። ኤ ማይነስ ስሪ ፖይንቷን ወስን በዛ ስላይደር ተጠቅመን አሃር ፍሮም 1 to 10 1 to 10 ኢንክሪመንት 2.01 እንበለው። ኦኬ እንደገና ኤን ከአንድ እስከ 100 እንበለው። ኢንክሪመንቱ 1 ያ እዛ ዩኒት ሰርክል እንሳል። ሰርክል ዊዝ ሴንተር አት ኤ ራዲየሱን አር እንበለው። እዛ እስቲ ራዲየሱን እንጨምርበት ከፍ እንዲልልን። ያ ቀጥለን አንድ ፖይንት እንውሰድ ሰርክል ላይ ቢን ወስን። ከዛ እቺን ሮቴት እንዲያደርግ ሮቴት ኦብጀክቱ ቢ አንግሉ 360 ዲግሪ ለኤን ነው የምናካፈለው። ምክንያቱም ኤን ዲቪዥን እንዲኖረን ኤን እስከ 100 ሊሄድ ይችላል። ፖይንቱ ሴንተሩ ኤ እዛ ኤን ብንጨምር አይ ቲንክ አገኘን ማለት ነው። እዚያ ይሄንን ኮኔክት እናርግ በላይን ሰግመንት ሁለቱም ላይኖች ኮኔክት አረግን። ሶሪ እቺን ፖይንት እቺን ላይን ዲኤክስን በላት። ዲኤክስ እዚያ አንድ ሚድ ፖይንቱን መውሰድ የዚህን ላይን ሴግመንት ሚድ ፖይንት። ኦኬ በላይን ሴግመንት ኮኔክት እናርግ አረግን። ቺን ፖይንት ሪኔም እናርጋት ዲዋይ ከዛ ኢንፑቱ ላይ ሲኩዌንስ L1 ሲኩዌንስ ሮቴት B 360 ኦቨር NA ስናረገው እና ክሊክ ስናረግ ኤን ቦታ ላይ ይከፍልልናል። ኤን ፖይንቶችን አግኝተናል። አሁን ቀጣይ የምናየው ኤን ሪጅኖችን ማግኘት ነው። ኦኬ ሪጅኖችን አግኝተናል። እዛ
ኦኬ ቀጥለን ደግሞ ኦኬ አወረድነው። ቀጥለን ደግሞ ሲኩዌንሱን አሁን ከለራቸውን እዚህ ጋር ያሉትን ትሪያንግሎች ወደዚህ ነው ያወረድነው። ከለራቸውን እስቲ እንቀይር። ይሄንን ከለር ሬድ እናድርገው። ኦኬ ይሄንን ከለር የለው እናድርገው ወይም ግሬን ያ ይሄንን የለው ይሄንን ከለር ያ አሁን ይሄንን ስንጨምር ይታያችሁ ይሄ ሰርክሉን ዲቫይን ያደረግ ነው። ይሄ መጀመሪያ ላይ ኤን ቱ ስሪ ሲሆን ብዙ ሬክታንግል አይመስልም። ይሄ ግን ኤንን እየጨመርን በመጣን ቁጥር ወደ ምን አፕሮክሲሜት እያደረገ ነው የሚሄደው። አሁን ይሄ 60 ቤት ነው፣ 80 90 ወደ 100 ገደማ ብንጨምር ኤግዛክትሊ ይሆናል። ይህ ምን ማለት ነው? ይህ ሰርኩላር ሪጅን ሰርከምፈረንሱ 2πr ነው። 2πr ቀዮቹ ግማሽ ናቸው። ይሄ ቀዩ πr ነው። ይሄ ውሃ ሰማያዊ πr ነው። ሁለቱ አንድ ላይ ሆነው ነው 2πr የሚሆነው። ይሄ ደግሞ ለእንግዙ አልቲቲዩድ ሀይቱ የምንለው ራዲየሱ ማለት ነው፣ ከዚህ እስከዚህ ያለው ነው። ስለዚህ የዚህ ኤሪያ ማለት የዚህ ሬክታንግል ኤሪያ ነው። የዚህ ሬክታንግል ኤሪያ ደግሞ 2π ታይምስ አር ነው። 2π ታይምስ ፓር ታይምስ አር ፓር ታይምስ አር ፓር ስኩዌርድ ይመጣል። ይሄንን አይ ቲንክ በወረቀት በማጣጠፍም እንሰራዋለን ቆራርጠን። አይ ቲንክ መጽሐፋችሁ ውስጥም ያለ መሰለኝ በሰከንደሪ ኤጁኬሽን ውስጥና በዚህ ቪዥዋላይዝ ማድረግ እንችላለን። ኤሪያ ኦፍ ዘ ሰርክል ማለት ነው።